አረንጓዴው ባለአበባ ቀሚስ ኮሳሳ ገሏን ሸፍኖላታል። የተላጨችው ጸጉሯ ገና ያደገ ለመሆኑ የራስ ቅሏ ላይ ክልብስ ብሎ ይታያል። ጭንቅላቷ መሃል ላይ የደረቀው ቁስል ጉብታ ሰርቷል። ጉንጮቿ መሸነታተራቸውን ለተመለከተ የጧትና የማታውን ብርድ መቋቋም አቅቶናል የሚሉ ይመስላሉ። አይኖቿና እግሮቿ ግን ሰውና የሰውን ኮቴ በመከተል ስራ ጧት ጀምሮ ምሽት ላይ ያቆማሉ። የሕፃናት አንደበቷ ደግሞ አባባ፣ አባብዬ፣ ጋሽዬ፣ ዳቦ፣ አባባ፣ ዳቦ መግዣ፣ ዳቦ ያለማቋረጥ በየለቱ ፊደል ከመቁጠር ይልቅ በልመና ቃል ተማሽቶ ድርጅቷል። እርቦኝ ነው ጋሼ። አይኖቿን እያቁለጨለጨችና አንጋጣ እየተመለከተች ከስራቸው ትሮጣለች። ሩጫዋ ጉልበቷን ሲያዝለው ቁጭ ልትል ስትሞክር ደስታ ምን እያደረግሽ ነው? የእናቷ ጩኸት ከአየር ላይ መለሳታል። እጇ ላይ ያሉትን ሳንቲሞች አስረከባ ኮቴ በመጣ ቁጥር ወንድምዬ አይለያችሁ፣ የዳቦ መግዣ አይለያችሁ ስታምሩ ጥንድ ስትመለከት አባብዬ እድሜ ይስጥልኝ። ማንን ምን ማለት እንዳለባት እናቷ ናት የነገረቻት። አንዳንዱ ስቆ እጁን ከኪሱ ያገናኝላታል፣ ሌላው ደግሞ በመገረም ያልፋል። ውሏ እንዲህ ነው። አስቻለው አይኖቹን ወደ ግራ ሲወረውራቸው አያት። ደስታ አንገቷ ላይ ተመጠመችውን ፎጣ በጥርሷ ያኘከች የህዝብ ስልክ ማስደወያውን ተደግፋ ፈዛ ቆማለች። ድምጹን ከፍ አድርጎ ደስታ ቀና ብላ ተመለከተች። ነይ ነስቲ ባንገቱና በእጁ ጠራት። አስቻለው ብሔራዊ ቲያትር ፊት ለፊት ላዳ ታክሲ ከሚያቆሙት ውስጥ አንዱ ነው። አቤታችሁ ምታላመጠውን ፎጣ ካፏ እያወጣች ነበር። እናትሽስ እዛ ጋር ናት። አስቻለው ለምን እንደሆነ ያውቅም ደስታን ይወዳታል፣ ታሳዝነዋለች። እዚህ ቦታ ላይ ለ8 ዓመታት የታክሲ ስራ ሰርቷል። የየቀኑ ውሎ ብዙ ነገር ያሳየዋል። ለሱ እያንዳንዱ ቀን ታሪክ አለው። የደስታን እናትም ከ2 ዓመት በላይ በዚህ የተመላለሰች ስትለምን ያውቃታል። እሷ ስታናደደው ደስታ ታሳዝነዋለች። አንድ ቀን እናቷ መሬት ላይ አስተኝታት በእግሯ አንገቷ ላይ ቆማ በይ ትፊያት ነው ምንልሽ እያለች ስትደበድባት አስቻለው ራሱን መቆጣጠር አልቻለም። ከመኪናው ተስፈንጥሮ እንዴት እንደወረደ አልታወቀውም። ተንደርድሮ ሄደና ነጠላዋን ጠቅልሎ ያዘ። ከዛም አንቺ ያምሻል ልጅሽ አይደለሽም እንዴ? እንዴት እንደዚህ ይችን አንድ ፍሬ ልጅ ትደበድቢያታለሽ? ጮኸባት። እሷም አፈጠጠችበት። ምን አገባ ያገባል? ምን ይመልስላት? ለጥቂት ሴኮንዶች ተፋጠጡ። ዞር በልልኝ። ስትደበድቢያት ቆሜ ያላይሽም። እስቲ ምን አግብቶ ነው አሁን? ያገባኛል። በዚህች ሕፃን ገንዘብ መሰብሰብ ሳይበቃ እንደገና ዱላ። መጀመሪያ ለሞለር ነበር አለ ነጠላዋን እየለቀቀ። ከዚህ በላይ ከዚህች ሴት ጋር መጫወጫው ውካታ እንደሚያመጣ ያውቃል። ደስታን ከመሬት አነሳትና አይዞሽ አላት። ደስታም ጥሩ መሸሸጊያ ያገኘች ይመስል ከስሩ ሽጉጥ ጣለችና ሽምቅቅ ብላ ቆመች። እስቲ ሰው እንዴት በዱላ የገዛ ልጁን ያቆስላል? የተፈነካከተው ጭንቅላቷን በእጁ እየደባበሰ ነበር። ምን አለው ቆይ በጠራራ ፀሐይ እንኳን ብታሳርፊያት እንዴት ሰው ቀኑ ሙሉ ልጁን ያሰቃያል? አንቺ ገንዘብ ትሰበስቢያለሽ። የቺ ልጅ እስቲ ተመልከቻት። በልመና ሰቃየሻት፣ የሰው ፊት አስገረፍሻት። ሕፃንነቷን ለአንቺ ለእናቷ መንገር። ንግግሩን አልጨረሰም። ውስጡ ተናዶባታል። ደስታ አለቀቀና አፍጦ ተመለከታት። ቢቸግረኝ እንጂ ደልቶኝ ነው። በምሬትና በንቀት እየተመለከተችው ነበር። እኔ ባክሽ ወደዚህ እሱ ያዋጣሽ መስሎሻል? ደስታን ከስሩ ጎትታ ወሰደቻት። አስቻለው ከአቅሙ በላይ ሆነበት። እጁን ያወራጨ ተመልሶ መኪና ውስጥ ገባ። ከዛን ዕለት ጀምሮ ደስታ እናቷን ስታያት ያስቻለው ታክሲ ከቆመች ሮጣ ተመጣና ጨብጣው ትሄዳለች። መኪና ውስጥ ሙዝ ካለ ቶሎ ቢ እዚህ ቢ ይላታል። አንዳንዴ ደግሞ ያለውን ፍራንክ ያስጨብጣታል። አስቻለው አካባቢው ላይ ያለውን የልመና ስራ ያውቀዋል። ልጆቻቸውን የሚያስለምኑ እናቶች ገንዘብ ካገኙ ደስታቸው ወደር እንደሌለው። ለዚህም ነው ለደስታ እጆቹ ላይ ያገኛቸውን ጥቂት ብሮች የሚሰጣት።
እፎይታን ታገኝ ብሎ ነው። የደስታ ለጋ እግሮች በተሰካላቸው ላስቲክ ጫማ መሬቱን እየረገጡ ከጥግ እስከ ጥግ ሲሮጡ እንደሚውሉ ያያል። የደስታ እናት ከጎዳና እናቶች ለምን ተለየች? ጭካኔዋ ስለምን ከፋ? የሁሌም ጥያቄው ነው። አንዳንዴ ህሊናው ለጠየቀው ጥያቄ ራሱ መልስ ይሰጣል። እንዲህ ያለ አባትየው ክዷት ይሁን? የሷ ልጅ ላትሆን ትችላለች ነው ወይስ አእምሮዋን ያማት ይሆናል? በሱ ውስጥ ሽቅብ ቁልቁል የሚመላለስ ሐሳብ ነው። አስቻለው ውስጡ አዛኝ ነው። ለማንም የሚጨክል ልብ የለውም። የተቸገረ የተበደለ ሰው መርዳት ይወዳል። መኪና ከማጠብ ነው ባለላዳ ታክሲ ባለቤት ለመሆን የበቃው። ታዲያ ስራ አግኝቶ ካልሄደ ታክሲ ውስጥ ተቀምጦ የሰፈሩን ትዕይንት ይመለከታል፣ አሊያም ይተኛል። ደስታ ታናሽቷን አዝላ ስትለምን ሲመለከት ንዴቱ ሰውነቱን እንደ እሳት ሲያቃጥለው ይታወቀዋል። እናትየው አታፍርም? ሕፃኗን እንኳን አትይዝም? ምን ላርግ? የሁሌ ቁጭቱ ነው። አሁን ግን ደስታ አጠገቡ ቆማ ለሚጠይቃት ጥያቄ እየመለሰችለት ነው። የታለች አላት፣ አይኖቹን ሁሌም ወደምትቀመጥበት አቅጣጫ ሲልካቸው። የለችም አሉት። ከኤምባሲው አጥር ጥግ ናት፣ ከእቴ ጋር ናቸው። መኪና ውስጥ ያስቀመጠው ነገር እንዳለ በአይኗ እየፈለገች መሰለው። እሱን አታየውም። መኪናው ውስጥ ዕቃ ያስቀመጠች ይመስል ስታንከራትተው ፊቷ በጉስቁልና ላይ ጉስቁልና ተጨምሮበት ታየው። ቆይ እንዳትደብቂ፣ ቁርስ በልተሻል አላት። አዎ። ጭንቅላቷን እየነቀነቀች መለሰችለት። እና ምን ሆነሽ ነው የፈዘሽው? ማታ ምሽተን ነበር። የት ነው ያመሻችሁት? ትላንትና ምንም አልሸቀልም ብንለ ምንም አላገኘንም። ከዛ ሌላ ቦታ እንሂድ ብላ እናቴ ሄድን። ሩቅ ነው የሄድነው፣ የት እንደሆነ አላውቅም፣ ግን ቤተክርስቲያን ያለበት ቦታ ነው። የካ የሚባል ሰፈር ነው። ቆይተን ስንመለስ መሸ። እናቴ የዕቁብ ብር አልሞላላትም ነበር። ከዛ ሌሊት ስንዞር መሸና ወደ ማደሪያችን ሳንሄድ ወዲያው ነጋ። ከዛ ደግሞ እዚህ መጣን አለችው። ይህ ለመሆኑ ሁኔታዋም መስክሮለታል። ዕቁብ ማለት እንዴ ናትሽ? እየገረሙ ጠየቃት። አለችኝ እንግዲህ አለች ጭንቅላቷን እየነቀነቀች። እንደገና ደግሞ በቀን የሚሸክለውን ገንዘብ ታጠራቅማለች እኮ። እኔን ደግሞ ብዙ ገንዘብ ለምን የሰጧት ቀን አትመታኝም። የእቴን ሽንት ጨርቅ ሳጥብ እንኳን አላስለቀቅሽም ማለት አትለኝም። ሌላ ቀን ግን ብዙ ገንዘብ ካልሰጧት ሽንት ጨርቁን በደንብ አላጠብሽም ምናምን እያለች ትቆጣለች፣ ትማታለች። ይሄ እኮ የፈነከተችኝ ለዛ እኮ ነው። አይኔንም መታኝ ታውቃለች፣ ጭልም እስኪልብኝ ድረስ። ብዙ ቦታ እኮ ነው የምትረግጠኝ። ልንገርህ ደግሞ አለችው ፍቃዱ እየጠየቀችው። አዋው ስታውሪልኝ እኮ ደስ ይለኛል፣ ንገሪኝ። አንዳንዴ እኮ መበሏ አትሰጠኝም። ዛሬ በደንብ አልሸቀልሽም ብላ፣ ያኔ ደግሞ በጣም ይረበኛል። አስቻለው የምትተነፍስለት ሰው ስላገኘች እንደተደሰተች ገብቶታል። እሱም ያዳምጣታል። እንዴት እንዳመነችው አልገባው። ብቻ እሱም እያሳዘነችው ታክሲውን አምጥቶ ባቆመ ቁጥር ይጠራታል። እሷም ብር ብላ ትመጣና እጁና አይኑን ታየዋለች። አይኖቿ ይነግሩታል፣ ይጠይቁታል። ባለው ነገር ይመልስላቸዋል። ስትጠፋበት ደግሞ እሱም ቅር ይለዋል። ወንበሩን ወደ ኋላ ለጥጦ ጥቂት ጋለል እያለ አስታወሰ። አንድ ጊዜ ለረጅም ጊዜ ጠፍታበት ነበር። አልገባውም ነበር የት እንደሄዱ። ያኔ እንኳን የት ሄዳችሁ ነበር? ባለፈው የጠፋችሁ አላት። አገር ቤት። ዘመዶች ልጠይቁ? አይ እኛ ቤት አለን። እንዴ ታዲያ ለምን መጣችሁ? እናቴ ስራ እንሰራለን አጎቴ ያለ ብላ። አንገቷን ወደ መሬት ቅልብስ አደረገች። እና አጎቴ የት ነው? እሱ የት ነው የሚኖሩት? ጥያቄው ከአቅሟ በላይ እንደሆነ ውስጡ ይመሰክርበትም አንደበቱ ግን ዝም አላለም። እኔ አላውቅም፣ እኔ እንጃ አላየሁትም። አእምሮዋን ያስጨነቀች ስለመሰለው ቆይ ለምን አትማሪም? ትማራለች ብላ ነበር እኮ። ትንሿ ፊቷ በኩርፊያ ጨገገች። እና ታዲያ ከዛስ? እናቴም ቢያለች እሷ አሻትለማ። ቀር እንዳላት ታስታውቃለች። አስቻለው መስመሩ የተመቻቸለት መሰለው። ለነገሩ እናቷን እሱም ቢሆን አይወዳትም። እንደዛ ስትደበድባት ካስጣላት በኋላ በጥላቻ አይን ነው የሚተያዩት። በፀሐይ ማንከራተቱ የሰው ፊት ማየቱ ይሄ ሁሉ ለምን? ሁሌም ራሱን የሚጠይቀው ጉዳይ ነው።
ዛሬ ግን እሱም ማሰብ አልፈለገም። ደስታ የሱን ጥያቄ አልፈለገችም። ባለፈው እኮ የሄድነው ለእርሻ እኮ ነው። እዛ ናቲ ስራ ትሰራለች እንዴ አላት። ዙሪያን ገልመጥ አደረገችና አይኑን እያየች ስጋት ገብቶት እሱም ዙሪያውን ቃኘ። ማንም የለም ነበር። አንገቷን ሰገግ አርጋ ወደ ኤምባሲው አጥር ጠጋየችና እናቴ እኮ አይደለችም አሉኝ ሀገር ቤት። በሹክሹክታ ወደ ጆሮ ጠጋ ብላ ነገረችው። እናቴ አይደለችም አላት። እሱም ቀስ ብሎ የጠረጠረው ነገር እውነት መሆኑ ገባው። ከተንጋለለበት ቀና ብሎ ተቀመጠና አንገቷን እየወዘወዘች አረጋገጠችለት። እና ኬታ መጣች? እኔ እኮ እናቴ ናትሽ እንዳትነግራት ለእርሻ ሄድን ጊዜ ነው የጎረቤታችን ልጅ የነገረኝ እኔ አይደለም ያልኩት። በመናገሯ የፈራሽ መሰለው። አይዞሽ አልነግራትም እኮ አላት ፈገግ ብሎ። እቅፍ አደረጋት። ለስጋቷ ተስፋ ሁና ታሰኘው። በመናገሯ ስለፈራች በአደራ አይን ነው የምታየው። እኔ አይደለም ያልኩት እሺ ትፈራታለሽ አይደል አላት ገና ስሟን ስትጠራ ካለችበት በራ እንዴት እንደምትሄድ ስለሚያውቅ። አይ አለች። በተናገረችው ነገር በርግጥ ፈርታ ነበር። አይዞሽ እሷ እኮ አሰማም ቃሉን ደጋገመላት። ያመነችው ስላልመሰለው እምነቷን የምትጠልበት ነገር አሰበ። የማላ አይነት ደረደረላት። ትንሽ የተረጋጋሽ መሰለች። አይኗ ግን ግራ ቀኙ ላይ ይባዝናል። እህል ዘርተን እኮ ነው የመጣነው እንዳትናገርሽ። እኔን እኮ ነው የወሰደች። እናቴ ሞታ ነው። አያቴ ደግሞ እሷ ካለችበት በጣም ሩቅ ነው ያለችው። እሷን እኮ በደንብ ነው ማውቃት። ማሬ ደስታዬ ነው እኮ የምትልኝ። እሷ እኮ አትመታኝም። እሷ ያለችበትንም አውቃለሁ። ስንመጣም በደንብ አስታውሳለሁ። ምክሩም ነግሮኛል። ምክሩ ማን ነው? አታውቀውም? የሚልሽ ነው አለችው ፊቷን ቀጨም አድርጋ። አስቻለው ብዙ አላስጨነቃትም። ዝም አላትና ጥቂት ቆይቶ ትምህርት ቤት ለምን አልገባሽም ሲል በድጋሚ ጠየቃት። እናቴ ገና ነሽ ትላለች። ታዚህ ግን በጣም ትንንሾች ሁሉ ተማሪ ቤት ሲሄዱ ያለው ሁሌም እኮ ቦርሳ ይዘው ሲሄዱ የሚሸቅል መስዬ እከተላቸዋለሁ። እነሱ ከተማሪ ቤት ሲገቡ እኔ እመለሳለሁ። ያኮረፈች የከፋት ይመስላል ቃላቱ ሲወጡ። አስቻለው ማንነቷን የማወቅ ጉጉት ድንበር ሲጥስበት እናትሽ አይደለችም ማለት ነው አላት። እናቴ ናት እንዳትነግራት ሰው ሲጠይቅሽ እናቴ ናት ቤት ብላኛለች። አሁን እኔ አይደለም ያልኩት ምክሩ ነው። አስቻለው ነገሩ ገባው። ከቀድሞ ይልቅ አሁን ጭራሽ ሊና ውስጥ ደስታ አረፍት ነሳቸው። ዝም ብሎ ሲመለከታት ይው ደግሞ ቀኑ ሙሉ ሸቀላለን። ማታ አንድ ቤት አለ እዛ ሄደን እናድራለን። እዛ ደግሞ ምን አለች መሰልናት ይችኛዋ ስታድግ ነው ትምህርት ቤት አብሮ የሚገቡት። እሷ እኮ ገና ሕፃን ናት አለች። ምሬቷ ውስጧ እንዳለ ንግግሯ መሰከረላት። የለበሰቻት ያቺ ባለ አበባ ሽንሽን አረንጓዴ ቀሚስ ውሃ እንደናፈቃት ማንም ይመሰክራል። እግሮቿ ላይ ሰካቻቸው የላስቲክ ጫማዎች የእግሯን ቀጭ ሊደብቁላት አልቻሉ። ምን ነው በመታስለምናት እንኳን ልብስ ብታጥብላት አምሮ ከምትነግረው ሁሉ በጥያቄና በሐሳብ ይመላለስበታል። ቆይ ግን የምትለምኑትን ብር ምን ታረጉታላችሁ አላት። ንብረት እያላት ተጨማሪ መለመን ምንድነው የሚል ጥያቄ ሲመጣበት እርሻውን የኩል ነው በሬ ገዛለሁ ስትል ሰምቻታለሁ እናቴ። እና በሬ ልገዛ ነው እንግዲህ ብላለች። ስንመጣ እኮ አያቴን አስተምራታለሁ ብላን ነበር። እዛ ሀገር ቤት ያሉ ሰዎች እኮ እንደዚህ ይላሉ ብሎኛል ምክሩ። ከሀገር በልመና ታዞራታለች። ግን እንዳትነግራት እሺ። የምትነግረውን ሁሉ ምክሩ ነው እያለች ስታስጠነቅቀው ውስጡ በሐዘን ተሰበረ። እኔ እኮ አንቺ ነው የምወድሽ፣ እሷን እኮ ተጣልቻታለሁ። በዚህ ላይ አልጨረሰውም። ውስጡ ሲነድበት አቋረጠውና ተወ። ደስታ ግን ቀጠለችለት። ሁሌ እኮ ነው ብዙ ብር ካልሸቀልኩ ትመታኛለች። ሁሌ ብዙ ብር ነው እሷ የምትፈልገው። እኔ ደግሞ አላገኝም። አንድ ቀን ትንሽ ብር ብቻ ነው ዛሬ ሸቀልሽ ብላ እስከምደማ መታችኝ። ከዛ ምናርበት ቤት ያሉ ሰዎች ሲቆጧት ከነሱም ተጣላችና እኔ እንደገና ደበደበችኝ። የዛን ቀን ዳቦም አልሰጠችኝ። ለማንም እንዳትናገርሽ ከሰማሽ ትመታኛለች። ወሬ ከሰው ጋር ዝም ብለሽ አታውሪ ስላለችኝ እንዳትነግራት። ራሷን እየደባበሰ አይዞሽ ሊላት ተመኘና እቅፍ ሊያደርጋት እጁን ሊዘረጋ ሲል ተው እንዳታቅፈኝ ትቆጣኛለች
ሰዎች አቅፎ ይወስዱሻል ብለኛለች። ልታስቆጣኝ ነው? ክፍት አላት። እንዴት ልርዳት ብሎ ማሰብ ጀመረ። በዚህ መሃል እናቷ ከታች ወደሱ አቅጣጫ ስመጣ ስታያት አለች ደንግጣ። እሱም የሷን ያህል ነበር የደነገጠው። አይዞሽ ብሎ እጁ ላይ የነበረውን ድፍን 5 ብር ሰጣት። አላመነችም። እየቦረቀች ወደ እናቷ ሮጠች። እሱ ታክሲውን ወደ አቆመበት አቅጣጫ ከአንድ ሴት ጋር የከረረ ንግግር እየተነጋገሩ ሲመጡ ተመለከታቸው። የምትጨቃጨቃትን ሴት ያውቃታል። እየቀረቡ ሲመጡ ንግራቸውን ሰማ። ይገባሻል፣ እኔ እኮ ብለም ልጆችን አስተምሬ ነው። ድምጻቸው ከፍ እያለ ነው። ደስታን አያት። አጠገባቸው ቆማ አይኗ ቁልጭ ይላል። ይልቅ ልጆችሽን መለመኛ ከምታረጊያቸው ባይሆን አስተምሪያቸው። ቆይኛው ወዴት እንሂድ? እናንተ እርሻ ታከራያላችሁ፣ በሽቀላ ደግሞ እኛን ትጋፋላችሁ። እኛ እኮ ምርጫ አተን ነው መረሻ ጠፍቶን እናንተ ያላችሁ። እጇን አጣምራ ተጠግታ ጠየቀቻት። ኧረ እባክሽ አንቺ ሴትዮ ተይኝ። የደስታ እናት ንግግር የፈለገቻት መስልም ዝም ብላ ልታልፍ ስትል ሰማሽ፣ በዚህች በኩል ሁለተኛ ድርሽ እንዳትይ አስጠነቀቀቻት። ለዘንድሮ ስንት አከራይተሽ መጣሽ ይሆን? ከኋሏ እየተከተለች አሁንም መልስ አልሰጠቻትም። ልጇን ያዘለችበትን የሱፍ ፎጣ እያስተካከለች መንገዱን አቋርጣ ልትሻገር ስትል በተራው አስቻለው ከኋሏ እየተራመደ የደስታ እናት ተጣራ። እንዳልሰማችውና ስትሄድ ከኋሏ ተከተላት። መከተሉን ስታውቅ ቆማለችና ደስታን አስቻለውን አፈራርቃ እየተመለከተች ምን ነው አለችው እንደመደንገጥ ብላ። ስለ ደስታ አንድ ነገር ላማክርሽ ነበር። ምን አልከኝ? አለችው ደስታን እየተመለከተች። ደስታ ጥፍጥፍ ብላ መሬቱ ላይ ኩርምታለች። እንዳትነግራት ብላ ስንቴ ነግራው ነበር። አስቻለው ደስታን ሲያያት ተጨነቀ። ቃሉን ያፈረሰ ስለመሆኑ ገብቶታል። ደስታን አላት እያሳያት። የኔን ደስታ? አዎ። ምን ፈለክ አንተ ሰውዬ ከዚህች ሕፃን ልጅ ጋር ምን አለ? ቆይ ትንሽ እንደው አታፍርም? አለችው ቆጣ ብላ። አስቻለው ንግግሯ ስጋውን ፈልቅቆ አጥንቱ ላይ ሲደርስ ተሰማው። ምን አልሽ? ለድብድብ እየተጋበዘ ነበር። ምን አለ ከልጄ ነው ምልህ። ደስታ የሁለቱ ንግግር አንጋጣ በመጨነቅ እያደመጠች የእናቷ ቁጣ ፊቷ ላይ ታያት። እንዲህ ከሆነች እንዴት አድርጋ እንደምትደበድባት ታውቃለች። ከተቀመጠችበት ተስፈንጥራ ከላይ ከለጋር አካባቢ እየበረረ የሚመጣው የህዝብ አውቶቡስ ጎማ ስር ልትገባ ከስራቸው ተፈተለከች። አካባቢው በጩኸት ተናጋ። ሰው ተሰበሰበ። የደስታ እናት እጇን ወደ አስቻለው ቀስራ ልጄን ማለት ጀመረች። አስቻለው ደንግጧል። ሊታደጋት ያሰባት ነፍስ ቀድሞ ጎማ ሊበላት ነበር። አረ ተመስገን በይ፣ ተርፋለች እኮ ሳይፈልጉ ይወልዱና መጀመሪያ ነው መጠንቀቅ። የተለያየ ድምጽ ከተለያየ አቅጣጫ ሆነ። ያስቻለው ድምጽ ግን ከዚህ ሁሉ የተለየ ነበር። ፖሊስ ጣቢያ እንሂድ አለ አስቻለው በንዴት። ዛሬ ምንም አይመስለውም። በነገር ልትወጋው እንደሆነ ገብቶታል። ሊያስጨርሳት ወሰነ። የደስታ እናት ዛሬ እኔና አንቺ የሚለየን ፖሊስ ጣቢያ ብቻ ነው። ተቆጥቶ ቀረባት። ያስቻለው ንዴት ስትመለከት ውስጧ እየተጨነቀ እንደሆነ ፊቷ ይመሰክራል። መቆም አያስፈልግም፣ መሄድ ብቻ ነው መፍትሄው። ካለዛ እኔና አንቺ እንነጋገር አላት ወደ ጆሮዋ ቀረብ ብሎ። እንደው ብትተወን ምን አለ? አሳዝና ጠየቀችው። ነገርኩሽ፣ ህግጋ መሄድ ወይ የምትዩ ካለ መነጋገር። ስትሰማው ደነገጠች። ታያት አገር ቤት በፖሊስ ተይዛ ስትሄድ የአካባቢ ሰው እግዚኦቺ ማተኛ አጎቴ ሰጠኝ ብላ የሰራችው ቤት በልመና አበስኩ ገበሩ ሰው ጤነኛው ነው እንዴት ሰርታት በላም አንተ አውጣኝ ጌታዬ እግዚኦ ምን ነው እናትና ያባቷን ቀን በሰጣት እነሱ እንኳን ሳይው ፈጣሪ ወሰዳቸው አሰዳቢ እያሉ በየቤቱ በየገበያው በየወንዙ ስሟን ሲያጠፉ ሲታያት ጠጋለችና ተፖሊስ አታደሰኛ አንተው አለችና ከንግግሩ መሃል የደስታን እጅ ይዛ ሹልክ ብላ ለመውጣት ሞከረች። አስቻለውም ቋሏ ተከተላት። ደንግጣለች። ወደዚች ስራ የገባችበት ቀን እየታወሳት አባታቸው በልጅነታቸው ነበር የሞቱት። እናታቸው ግን እሷ የ14 ዓመት እድሜ ወንድሙ የ16 ዓመት እያለ ነበር የሞቱት። እናትና አባታቸው ጥሏቸው የሄዱት አነስተኛ እርሻ መሬትና የሚኖሩበትን ቤት ነበር።
የመኖሪያ ቤታቸው ዋናው ቤት ለወንድሟ ተሰጠ። ወንድሟ እናቱ ሳይሞቱ በፊት ታጭቶለት ስለነበር አግብቶ እንዲኖር ለሷ ታላቅ ስለሆነ ቶሎ ይዳር ተብሎ ነበር። ከወላጆቻቸው ሞት በኋላ ወንድምና እህት የጠላት ያህል መታየት ጀመሩ። እሷም የትውልድ ቀዬዋን ጣጥላ አዲስ አበባ ሰው እንደኖረው ኖራለሁ ብላ መጣች። አዲስ አበባ ሰው ቤት ለመቀጠር ነበር አመጣጧ። ሰው ቤት ለመግባት ተያዥ ከምል ታምጣ ደላሎች ያሉበት አካባቢ ውጭ ማደር ጀመረች። ሕይወቷን ለማቆየት ልመናና የጓዳ ኑሮዋን ተያዘችው። የልመናን ስልትና የተሻለ የተባለውን ቀን ለምነው ማታ የሚያድሩበትን ቦታ ተለማመደች። በሂደት ቀን ለምና ማታ ገንዘቧን እንዳይቀሟትም አንድ ጎረምሳ እንደ ባል ያዘች። ከዛ ማንንካት ልመናን ተካነችበት። በመሃል እርግዝና ሲመጣ ነበር የተቸገረችው። መከታ ያደረገችው ጎረምሳ ጥሏት ሄደ። ለዛ ነበር ከ3 ዓመት በፊት ደማራስ ልጇን ይዛ ሀገር ቤት ሄደችው። የሀገር ሽማግሌ ይዛ የወላጆችን ድርሻ ብላ ወንድሟን ወጥራ ይዛ የቤት መስሪያ ቦታውንና የእርሻ ቦታውን ወሰደች። በልመና አጠራቅማ ሄደችውን ገንዘብ በተሰጣት ቦታ ላይ ቆርቆሮ ቤት ሰርታ ተመልሳ አዲስ አበባ መጣች። ከ6 ወር በኋላ ነው ተመልሳ ሄዳ ደስታን ያመጣቻት። አዲስ አበባ ደግሞ ለሕፃናት የሚያዝን እጅ በሽ መሆኑ ነበር ለዛሬው ጭንቅ ያበቃት። ይህ የታወሳት አስቻለውን ቀና ብላ ተመለከተችው። ታክሲው ወደ አቆመበት አቅጣጫ ነው የሚሄደው። ዞራ የከበባቸውን ሰው ቃኘችው። ጥቂቱ ሰው ተከትሏቸዋል። አስቻለው ግርግሩ አመቺ ያለመሆኑ ሲገባው ከሰው መሃል ነጥሎ ይዟቸው ሄደ። የደስታን እናት ሲመለከታት ተጨንቃለች። ደስታ ከስር ስራቸው እየሄደች አንጋጣ እናቷን ትመለከታለች። የትራፊክ መብራቱን ተሻግረው ሰንጋተራ የሚያስኬደውን መንገድ ወደ ጎን ትቶ ወደ ቴሌባር አቅጣጫ ወዳሉት ሻይ ቡና መብያ ቤቶች ይዟቸው ገባ። የደስታ እናት አይኖቿን የምታሳርፍበት እንዳጣች ያስታውቃል። ተጨንቃለች። ደስታ ቁርጥ ከሚል ትንፋሽ ጋር እየተቆለጨለጨች ሁለቱንም ታያለች። አስተናጋጇ መጣ ምን ይምጣላችሁ ስትል ጥያቄዋ ከዝምታ መለሳቸውና ሻይ ቡና በሉ አለ። የደስታ እናት እየተመለከተ አንገቷን አቀርቅራ ዝም አለች። እንዴ አንድ ነገር ወሰዱ እንጂ አንገቷን እንዳቀረቀረች ቡና አለች። ለደስታ ራሱ ወተታዘዘላትና እሺ የደስታ እናት እንድንነጋገር የፈለኩት ስለ ደስታ ነበር። ሳያት የወለድኳት ያህል ነው የሚሰማኝ። እንደ ፍቃድሽ ከሆነ እንዳስተምራት ነበር አላት። አየኔ ወንድም አይሆንም አለችው ኮስተር ብላ። አልገባኝም ልርዳት እኮ ነው የምልሽ። አንቺም አቅም ስለሌለሽ መሰለኝ። ሌላ ሐሳብ መናገሩን ቆጠባ አድርጎ ልትናገር ያሰበችው ማውጣት ተቸገረች። ብንስማማ ይሻላል አለ ኮስተር ብሎ። አስተናጋጇ ያመጣችለትን ወተትና ቡናውን እያስጠጋላቸው የደስታ እናት ወጥመድ ውስጥ የገባች መሆኑ ታውቋት ስምሽን ግን አላወኩትም አላት እንድትነግረው እየገፋፋት። እታለማው ጀርባዋ ላይ ያዘለቻትን ሕፃን በእጇ መታ እያደረገች መለሰችለት። ብዙ ነገር አውቃለሁ። ከየት አካባቢ ነበር የመጣችሁት አላት። እንዳትዋሸው እሱም አውቃለሁ እያለ እየዋሻት። ወደ ሰሜን አላማጣ አካባቢ። መቼም ጥሩ ሀገር ይመስለኛል እኔ ባላውቀው አለ እንዲግባቡ መንገድ እየከፈተላት። እሱስ ወርቅ ነበር። ከመጣላት ቡና ላይ ፉት አለች። ደስታ የመጀመሪያ ልጅሽ ናት? አዎ ቀዝቀዝ ብላ መለሰችለት። እርግጠኛ ነሽ? አላኮስተር ብሎ ቀና ብላ ተመለከተችውና ያው ነው እንግዲህ አልወለድሻት ማለት ነው? ያ ባልወልዳትስ ያደራ ልጅ ናት። ባደራ ነበር የተቀበልኩት አለች በእግሯ መሬቱን እየደበደበች። ኑሮ ነው እንግዲህ ምን ታረጊው? ኧረ ተወኝ እኔ ኃጢአተኛ ነኝ። እንዴት አላት። ልትተነፈስለት እንደሆነ ገብቶታል። ደስታን መጀመሪያ ልታመጣት ሄደችለት እንዲህ ነበር። የማማ ስንቄ የዘመመች ጎጆ በር ገርበብ ብላ ተከፍታለች። ደስታ ናት በጧት በጀሪካኗ ልታመጣ ከፍታ ወንዝ ይወረደችው ከጎረቤታቸው ጋር። በሩን ገፋ አርጎ ወደ ውስጥ ለገባ ቤቱን እንዲቃኘዋል። በጭቃ የተሰራው ምድጃ በአንድ በኩል ፈርሶ ከውስጥ የተሰራበትን ጠጠርና ድንጋይ አጋልጦ ያሳያል። ከላይ ደግሞ ጭር ብሏል። ከነጋ እሳት ያጨሰበት እንኳን የለም። ትናንሽ ጭራሮ እንጨቶች ከምድጃው ዳርና ዳር ወዳድቀዋል። አሮጌው ሳጥን የማማ ስንቄን አሮጌ ቀሚስ ወይ አልዋጠው ወይ አልተፋው
በከንፈሩ ነክሶ ይታያል። በአንደኛው ጥግ ነው የደስታ አያት እያቃሰቱ የተኙት። በቃ ይህን ተመልክቶ ለሚመለስ አይን ደግሞ ብረት ድስቱና መሶቡ ተርበናል እያሉ ባዶነታቸውን ያሳያሉ። ምንም የሚላስ የሚቀመስ የለም። የማማ ስንቄን ጎጆ ገፋ አርጎ የገባው እጅ ደህና አደራችሁ የሚል ድምጽ አስከተለ። እግዚአብሔር ይመስገን የሚል የተጎሳቆለ ድምጽ ተቀበለ። ማማ ስንቄ መለሱ። አረ እንዴት ሰነበቱም? አይ አረ በሞትኩት ብሶቦትም የለ አለች ታለማው። ማማ ስንቄም ወይ በሞትኩት እንዴት መጣሽ አላት ካልጋቸው ላይ ለመነሳት እየሞከሩ። አረ እነሱ ቅዳሜ ገበያ አግኝቼው የእርሶ ጎረቤት ማን ነው አያጠና አሮጊቱ ያችን ሕፃን ይዞ በጣም ታሟል፣ ተቸግሯል። ሕፃኗም እሳቸው ማሳዛኝ ነገር ላይ ነው ያሉት ቢለኝ ማልጅ የመምጣቴ እውነቱን ነው አዲስ አበባ ሄደሻል ብለውኝም አልነበር እያቃሰቱ ጠየቋት። አዎ ማማ አጎቴ ውጭ ሀገር ነበር፣ እሱ ቤቱ ሲገባ መጣው። እግዚአብሔር ይስጠው እንጀራ ወጣልሽ፣ ቤትሽን በቆርቆሮ አሳመርሽው አሉ። ሰማው አሉ ድምጻቸው ጠንከር እያለ እየመጣ። እማማ ደስታ የት ሄዳ ነው አለቻቸው። ውጪንና ቤቱን ባይኗ እየቃኘች አለች። ውሃ ልታመጣ ወጣ ነው እናቴ አብረኝ ተቆራመደች። ምን ላርጋት ብለሽ ነው ታለመው? እንደው ምን ላርጋት ማጣፊያው ቸገረኝ። አቅም ጉልበት ሁሉ አጠረኝ እኮ አንቺው። እድሜዋማ ተማሪ ቤት መግቢያ ነበር አሉ ተስፋ ቆርጦ። እማማ ኧረ አይዞት እንተጋገዛለን። እታለመው ብሶታቸው ይዛው ለመጣችው ጥያቄ መንገዱን ጠረገላት። የደስታ እናት አስታወሰቻት። ገና በልጅነቷ ነበር ከቤት የጠፋችው። ጠፋች። የማማ ስንቄ ልጅ አየወላድ መካን በስተርጅና በመጦሪያቸው ሰዓት የልጃቸው ጥላቸው ትሄድ እየተባለ የአንድ ሰሞን የሰፈሩ ሰው ወሬ ያወራ ነበር። በጠፋች በአመቷ ነበር አለባበሷን ከተማ ያስመሰለ የመጣችው። እማማ ስንቄ ማንገታቸው እንደደፉ ሁሉ የዛን ሰሞን ቅዳሜ ገበያ ጻዳ ለብሰው ታዩ። ይህን ያዩ የሰፈሩ ሰው ደግሞ እንዲህ ነው እንጂ እንደማማ ስንቄ ልጅ ሰርቶ ማኩራት እያሉ ሲያወሩ ከረሙ። እያደር ግን የደስታ ወላጅ እናት ሆዷ እየገፋ መጣ። ራፈሪ ብላት እንደው ዲቃላት አምጣባቸው የሚለው ሐሜት ደግሞ ተተካ። እማማ ስንቄ ቤታቸው ዙሪያ ያለችውን ቦታቸውን አሳርሰው በሚያገኙት ነው ኑሯቸው የሚገፉት። ድሮማ ባለቤታቸው እያለ የትም ተሯሩጦ ቤታቸውን ሙሉ ያደርገው ነበር። ዛሬ ግን ያ የለም። የፈረደባት የቤታቸው ዙሪያ መሬት ናት ተስፋቸው። ምርታማ ከሆነች አመቱን ቆጥበው ይኖራሉ። ካልሆነም ለሚቀጥለው በሚለው ሲበደሩ ይከርሙና ሲደርስ ይመለሳሉ። የደስታ ወላጅ እናት ኑሮ ሲመራት ነበር የጠፋችው። የተረገዘ ተረግዞ አይቀር ምጥ መጣ። የሰፈር አዋላጆችም ተጠሩ። ከአቅማችን በላይ ነው አሉ። ጎረቤቱም ከሰፈር ወንዶች ተፈልገው አቅራቢያው ወደሚገኝ ጣቢያ ሊወስዷት ሲሉ ምጥ ተፋጠነባት። እናም ቤት ውስጥ ተገላገለች። ደስታው ግን አልዘለቀም። የደም አበላ አጥለቀለቃት። ወደ ጤና ጣቢያ ይዘው ለመሄድ ሲንደፋደፉ ለዘላለሙ አሸለበችባቸው። እማማ ስንቄም ሐዘናቸው ከወሰን አለፈ። መጽናናት አቃታቸው። ውሎና ዳራቸው ከእንባ ጋር ሆነ። ሰው ሁሉ ተቆጣቸው። ተክታና ያለፈችው የወለደ እኮ አልሞተም፣ በዚህች ጨቅላስ እንደው ፈጣሪ ምን እንደሚያረግም ያውቃሉ የሚል መጽናኛ ቃል ሲበዛ ሞትን ደስ አይበለው ብለው ደስታ ደስታዬ ናት ብለው ሁሉን ነገር እርግፍ አድርገው ተውት። ደስታን ደረቅ ጦጣቸውን እያጠቡ አሳደጓት እንደሚባለው ነው። አይ ምን ታደርጊ፣ ያው አንቺም ልጄ ነሽ እኮ ከደስታ እናት እንዴት ትለያለሽ አሏት። ውስጣቸውን ሐዘን እየተሰማቸው ቀጠሉና አይ ፈጣሪ እንደሆነና አስቀምጦ አሉ። ከላይ የደረቡትን ብርድ ልብስ ከመሬቱ ላይ ጎትተው ወደ ላይ እየሳቡ አረ አማሩም ማማ ስንቄ እሱን እንኳን ተይ እያሉ ከተራሳቸው ላይ ቀና ብለው ለመቀመጥ ሲሞክሩ እንየዋ በሚኮላተፍ አንደበት እየተጣራች ወደ ውስጥ ገባች። ደስታ ማሬዋ መጣሽ አሏት እማማ ስንቄ። አዎ አለች ገርበብ ያለውን በር ለመክፈት እየታገለች። እታለማው ተነስታ በሩን ከፈተችላትና ጉንጯን እያገላበጠች ሳመቻት።
እናትሽ ነኝ አወቅሽኝ አለቻት። እንዳላወቀቻት አንገቷን እየነቀነቀች መለሰችላት። እማማ ስንቄም ምን አልሽ ታለማው ቃሉ እንድትደግምላቸው በድንጋጤ ጠየቋት። ተኔ ዘንድ አዲስ አበባ ትማር አለቻቸው። ውስጧ ድንግጥ እያለባት ትማር እሱማ ደግ ነበር ግን ምን እማማ ስንቄ እንዴት አርጉ ይሆንልኛል የአይኔን ማረፊያ አሏት። ድንገት ያመጣችባቸውን ጥያቄ ህመማቸው ተደምሮ ምን እንደሚመልሱላት ሐሳብ ገብቷቸው ውስጣቸው መቼውን እኔስ ተማሪ ቤት ማስገባት እንዴት አድርጌ ደግሞስ እንዴት ልስጣት ሁለት እጅን አንጀቴን ቆርጬ አይሆንም ይቅርብኝ ግድ የለም ከኔ ጋር ደንቆሮ ሆና ተቀር ነው ብትሄድ ይሻለኛል እንዴት ይሻላል ውስጣቸው በጭንቀት ማዕበል እየተተራመሰባቸው የነጠላቸውን ቁጭት ደጋግሞ እየቋጩ አቀርቅረው ዝም አሉ። እማማ ስንቄ እኔ የሚያብሩ አደግነቴን አንዱን ላርግ ብዬ እንጂ እኮ አልጨረሰችውም። አይ ሐሳብሽ ጥሩ ነበር ግን አንጀቴን ቢያለኝ እሳት አለምዬ አሏት። ተጨንቀው እየተመለከቷን ነበር። እማማ ስንቄ እኔስ ብሆን የእናቴ ያለ አይደሉ የኔም ጨቅሏለች ለሷ ትሆናታለች እንጂ ምን ትሆናለች ብሎ ነው የተቀየመች በሚመስል ድምጽ ተናገረች። እንደው ምን እንደሚሏት አላወቁም። አፋቸው ብቻ ቃላት ለማውጣት ፈጠነባቸው። ኤው ልጅ ነይ ልጅ እንደው በፈጣሪ ስም እንደው አደራሽ ልጅ ደስታዬን አደራሽ እድሏን አልዝጋባት እንደው በፈጣሪ ይዤሻለሁ እሺ እንደው እንዳልሽ እንደቃልሽ አስተምሪልኝ ጀምበርም ባሳየኝ ፈጣሪ ይዤሻለሁ እንደቃልሽ ለልጅ የፀሐይ አውጭላት እኔ ግድ የለም ፈጣሪ መቻሉ እንዲሰጠኝ ለምነዋለሁ ታለማው እንደው አደራሽ በህይወት ካለው በህይወቴ ከሞትኩ በሰማይ ይቀበልሻለሁ አደራ ብለው እጆቿን ጭምቅ አድርገው ሆዳቸው ላይ ልጥፍ አድርገው እያለቀሱ ታለም ያደራ እንደው አደራሽ አሏት ጆን እየሳሙ። ኧረ ተው የምን አደራ ነው እንዴ ልጅም አይደልች እንዴ የማል አይነት ደረደረችላቸው። እማማ ስንቄም ከመኝታቸው ላይ ቀስ ብለው ተነስተው መርቀው ሸኟቸው። የዚያን ሁኔታ እንደዛሬ ሆኖ ፊቷ ላይ ድቅን ብሎ ታወሳት። ቀና ብላ አስቻለውን ተመለከተችው። በጥሞና ያደመጣት ነው። እንግዲህ የዛሬ 2 ዓመት ከመንፈቅ መሆኑ ነው። የዛኔ ደስታ የ7 ዓመት ልጅ ነበረች። እፎይታ የተሰማት መሰለው። በሙሉ አይን አየችው። እና መጨረሻዋ ምንድነው? አያቷስ በህይወት ይኖራሉ? የዚች የህፃን ጉልበት ከአሮጊት አያቷ ማሻማትሽ ነበር። አታፍሪ። የጉልበት ሽሚያ ወይስ የገንዘብ ምንድነው? የዚችን ህፃን ህሊና ማቁሰል ወይስ አካሏን በግፍ ማቁሰል? መልሽልኛ። ጠረጴዛውን ሳይታወቀው በቡጥ ይነረተው። የሚመታት መስሏት ወደ ኋላ ሸሸታለች። አስተናጋጆቹ የጠራቸው ስለመሰላቸው ተንደርደረው ሲመጡ ውሃ በብርጭቆ አለ ስሜቱን ለማስከን። ኧረ ተው ወንድም አለም ገልጬ ሁሉን እየነገርኩ። አያቷ አሉ ወይ በህይወት እያልኩሽ እኮ ነው። አዎ እሳቸውም ተቸግረው ነው የሚኖሩት። እውነት ለመናገር አሳዝነውኝ ነው። ማዘን ማለት በሙት ልጃቸው መለመን ማሰቃየት ገንዘብ በዚህ ህፃን መሸማመት ነው? እስቲ ንገሪ። እሱንም አትወይ። ንግግሩን ላለመስማት ጆሮዋን በሁለት እጆቿ ግጥም አድርጋ ያዘች። ለምን ተወሻለሁ? ቀኑ ሙሉ የማየው ጉዳይ እኮ ነው። ጥቂት እንኳን ታዝኝላትም። ቀኑ ሳይመሽ በዚህ ህፃን ልጅ ከሰው ኪስ ገንዘብ ስትሻሚ ያየውሽ። ንገሪኝ እንዴት ይሆናል? ማንም ሰባይ ፍጡር እኮ ይህን ድርጊት አይኑ አይቶ ጆሮ ሰምቶ ዝም የሚል እኔ ላይ ያለው አይመስለኝም። ፊቱ ላይ ለመጣበት ላብ ከኪሱ ማረብ አውጥቶ እየጠራረገ ነበር። ለምን ባለፈው የርሽ ጊዜ ላያቱ አልመለሽላቸውም? ሀፍረት በላኝሳ አስጨነከኝሳ። አንተው ከማንም በላይ እኔው ተጨነኩ። እንዶ እናቷ እኮ አብሮ አደጌ ናት። እናቷ ነኝ ብዬ ተቀብዬ አላስተማርኳትሽ ምን ይዋጥኝ? ጆን እያራገበች ነገረችው። መጨነቋ ገባው። ቢሆንም ተናዶባታል። እና ምን ላድርግ አለችው። እኔ ላያቷ ብትመልሽላት ነው መክርሽ አላት ደስታን እየተመለከተ። ደስታ ድንጋጤዋ ለቋት ወተቷን ትጠጣለች። አስቻለው ታሪኩን በግልጽ ታለማው ከነገረችው በኋላ አያቷ ጋር ሊያደርስላት ከራሱ ጋር ተስማማ። ዛሬ ተስማምታ ነገ ይዛበት ጠፋስ ብሎ አሰበ።
እሱን አላደርግም ስሜ ይጠፋል እንዲህ ስትለው ከተቀመጠበት ተነሳና ተመልሶ ቁጭ ብሎ በንዴት አፈጠጠባትና ከዚህች ሕፃን ሕይወት ያንቺ ስም እንዴት ነው የምታስቢው ግን አረ ወይኔ እንደው ምን ይሻለኛል ተጨንቃ መልሳ ጠየቀችው ወስድሽ ለአያቷ ማስረከብ ይሄ ብቻ ነው ምርጫው ካልሆነ ግን ጉዳዩን ማሳወቅ ላለብኝ አካል አሳውቃለሁ በቃ ሲሞላልኝ አደርሳታለሁ በኔ ሆነ ወንድምዬ እንደው አለችው ድርቅ ብላ አስቻለው ደረቅነቷ ጭራሽ አናደደው አይሆንም ነገ ዛሬ ሳይባል አያቷ በህይወት እያሉ መሄድ አለባት በቁጣ ሲናገራት ደነገጠች ማምለጫ ቀዳዳ ነበር ይፈልገችው ምን ብላይ ዛሬን ታምልጦ ሐሳብ ገባት አስቻለው ደግሞ ስትመለከተው የሚለቃት አልሆነም እሺ ወንድምዬ አታዋርደኝ ብቻ ተዛ አይደለም መፈራ ተዛ እኮ ነው የወላጆችን አጥንት አላስወቅስ እንደው ደጅ አድርግ አለችው የአገር ቤት ውርደት እየታያት ተሰምኛለሽ እስከዛሬ ህሊናዋን ስትጎጂ ጉልበቷን ስትበይ አካሏን ስታቆሲ ነው የኖርሽው የተፈነካከተውን የደስታን ጭንቅላት እየዳበሰ አሳያት ደስታ እንዳሳየችው ገባት በንዴት ደስታን እየተመለከተች ነገርኩ እኮ ሲሞላልኝ ወስዳታለሁ እስካሁን አልሞላልሽም ማለት ነው ከዚህ በላይ ምን ታደርጊ አልጠገብሽም ከቀሪው ድሚያ ጉልበቷን መሻመት ትፈልጊያለሽ ቢያው ህግ እንዲያውቀው እናድርግ አላት ከተቀመጠበት እየተነሳ ምን አለ ብትሰማኝ እንደው ሲሞላልኝ መልሳታለሁ አልኩ እኮ አረ ተው ወንድሜ እንደው አፍሬ እኮ ነው ምናድድ በመን አይኔ በምን አፊ አይናችሁን ያለው አንተው ቁጭ ብሎ አሰበ መቀጣት አለባት ሌላው እንዲማር ደስታን ተመለከታት ደስታዬ ማሪ ነው የምትለኝ ብላ ነገረችው ትውሳለው አያቷ ተንቀሳቃሽ ስልኩን አንስቶ ሲደውል ተስፈንጥራ እግሩ ላይ ወደቀች ተነሽ አስነሳትና ስልኩን ማናገር ጀመረ የደስታ እናት ሁሉ ነገሯ ጆሮ ሆኖ ታየው አፍጣበታለች ወጣ ብሎ አናገርና ተመልሶ መጣ የምታድሩበትን ታሳይኛለሽ በትዕዛዝም በጥያቄ መልክ ጠየቃት ግራ አላትና ማደሪያችንም ማለት ነው ያ የት ነው እዚሁ ነው ዲሲ ዛኑ ታድሩት አው አለችው በደንብ ያውቋል በቀን ከ5 ብር እስከ 15 ብር በደረጃ የሚከፈል መኝታ ነው ስለዚህ ጧት እስኪመጣ ድረስ ደስታን ይዛ እንዳትወጣ አልጋ ለሚያከራዩት አስጠንቅቆ ይነገራቸዋል እዛ ሰፈር ጠቀም ያለ ገንዘብ ሰጥቶ ጠብቅልኝ ከተባለ ንቅንቅ እንደሌለ የታወቀ ነው መንቀሳቀስ የለም የነገውን ጉዞ አሰናከላለሁ ማለት ሁለት እጅሽን በሰንሰለት በገዛ ፈቃድሽ አሰርሽ ማለት ነው ግን ምናምን የለም በቃ ወስኛለሁ ነገኑ ደስታ መሄድ አለባት ደግሞ ህግ ምናምን ያልኩሽ ጋር አንሄድም አብረን ወደ አያቷ ጋር የምንሄድ ከሆነ አላት ምን ይላችኋለሁ ለማማ ስንቄ አለችው ደንገጥ ብላ ሌላውን ይወጣዋለሁ አሁን አንቺ ነገ ለመሄድ ብቻ መዘጋጀት ነው ያለብሽ ጧት ይዟቸው ለመሄድ ሲወስን በስልክ 3 ትኬት እንዲቆርጡለት አዟል የጠጡበትን የቡናና የወተቱን ሂሳብ ከፍሎ ወደ አቆማት ታክሲ ይዟቸው እየተመለሰ ያው ነግርሻለሁ ልክ በ12 ሰዓት አውቶቡስ ተራይዘሻት እንድትመጭ ታውቂያለሽ የመናሪያ ግርግር እንዳንጠፋፋ ዋናው በር ጠብቁኝ አላት በቃ መቼስ ምን ይደረግ ከተቆረጠ እንዳልኪው አለችው